የሰራሁትን ዶላር እያወጣሁኝ ያሳያችኋለሁ። እናንተም ተከታተሉኝ ስቴፕ ባይ ስቴፕ ማለት ነው። በጣም ቀላል ነው፣ ግን ዶላር በቀላሉ እንዴት እንደሚሰራ እዚሁ እግረ መንገድ አይታችሁ ጆይን ልታደርጉ ትችላላችሁ ማለት ነው። አሁን ወደ አፕሊኬሽናችን እንገባለን። አፕሊኬሽናችንን እንከፍትና እንደምትመለከቱት አሁን ይሄ ዛሬ እዚህ ጋር ኦኬ እንለዋለን ማለት ነው። ማለት ወደ ዶላር የምንቀይረው የፖይንት ቦታ ላይ ለማለት ነው። እሱን አንድ ጊዜ ትነካላችሁ። አንድ ጊዜ ከነካም በኋላ እዚህ ጋር እንደምትመለከቱት 585 ከዛ በኋላ እዚህ ጋር ዊዝድሮው ነው ይለኛል። ታች ላይ እንዳያችሁት አሁንም ዊዝድሮው ለዋለሁ ባይንድ ስላደረኩት ቀጥታ ወደ ማውጣት ነው። አሁን እኔ ካለኝ የዶላር መጠን እስቲ ተመልሼ ስንት ነው ያለኝ እዚህ ጋር የሚያሳያችሁ ምን ያክል ነው ማለት ነው። $58 እኔ $20 ማውጣት ነው የፈለኩት። ስለዚህ ታች ላይ መጥቼ ዊዝድሮው ነው ለዋለሁ ባይንድ ስላደረኩት ማለት ነው። ስለዚህ እዚህ የዶላር ምልክቷ ላይ እንደምታዩት ምን አለ ማለት ነው። የዶላር ምልክቷ ላይ እዚህ ቦታ ላይ እጽፍለታለሁ ስንት $20 ነው እንደነገርኳችሁ ነው የፈለኩት። $20 አወጣለታለሁ። $20 ሰሚት ነው የምለው ታች ላይ እንደምታዩት ሰሚት እለዋለሁ። ኢዚ እና ቀላል ነው አወጣጡም። አሁን እዚህ ጋር ኮንፊርም አድርግልኝ ነው የሚለኝ። የምንመለከተው ዊዝድሮል አማውንት $20 ብሎኛል። ስለዚህ ኮንፊርም አረጋግጥልኝ ነው የሚለኝ። አረጋግጬለታለሁ። እዚህ ጋር የምናወጣውን መጠን ፐርሰንቴጅ አለ 1 ነጥብ ምናምን ትንሽ ያው የእንትን ያሳየና እዚህ ጋር የምታዩት 195,000 ከ200,000 ፖይንት ማለት ነው። ፖይንቷን አያችኋት እዚህ ጋር 200,000 ነው። እኔ ወደ ኮይን ስለፈለኩ ነው። ወደ ብር ቢሆን 3,000 ምናምን ነው የሚሆነው። እሱንም አሳያችኋለሁ። ተከታተሉኝ እስከ መጨረሻው። ስለዚህ ኤክስቼንጅ ኮይንስ ለውና ቀጥታውን ፓስወርድን እጽፍለታለሁ ማለት ነው። ፓስወርድን አስገብቼለታለሁ ምክንያቱም ሌላ ሰው እንዳያጭበረብራል ማለት ነው። እዚህ ጋር ቼክ ፎር ዲቴይልስ ነው የሚለው እኔ ኦልሬዲ ስላያያዝኩት ማለት ነው። ወይም ደግሞ እዚህ ጋር ከረንሲ ወይም ደግሞ የገንዘብ መጠኑ በሀገራችን በሎካል ከረንሲ ስንት ይሆናል የሚለውን ለማየት ይችን ቼክ ታደርጋላችሁ። አንድ ጊዜ ቼክ የሚለውን ስንነካ ኦልሬዲ እዚህው እንደምታዩት ያሳየናል ማለት ነው። ስለዚህ እሱን አንድ ጊዜ ላሳያችሁ። ሎካል ከረንሲ የሚለው እዚህ ውስጥ አለ 3270 ብር። ይሄ በኮይን ነው። በባንክ ሲሆን ሊቀንስም ሊጨምርም ይችላል ማለት ነው። ይሄን ይመስላል እንግዲህ $20 3270.2 ብር ሆኖልኛል ማለት ነው። እናንተ ምን ትጠብቃላችሁ? ስለዚህ ዲስክሪፕሽኑ ላይ አይዲ ነምበሬን እጽፍላችኋለሁ። እንዴት መስራት እንዳለብን አብረን እየተማማር በቀላሉ ከዜሮ ተነስተን ስልክና ኢንተርኔት ካላችሁ ወደ ስራው መግባትና እናንተም መስራት ትችላላችሁ ማለት ነው። እንግዲህ ቅድም $58 ነበር የነበረኝ። አሁን ላይ ደግሞ ያለኝ የውላሽ ቀሪ $38.62 አለኝ ማለት ነው። እናንተም ተቀላቀሉ። ግድለም እንዴት እንደምንሰራ እያንዳንዱ ነገር ብርብር አድርገን ማስተማር እንችላለን ማለት ነው። ዋናው ነገር ትዕግስት ኑሯችሁ። ገንዘብ ያስፈልገኛል እንደውም ሞቲቬሽን ራሱ እኮ አያስፈልግም። ችግራችን ራሱ ሞቲቬሽን ሊሆነን ይገባል ባይ ነኝ። ስለዚህ እናንተም ተቀላቀሉ።